ደናልክ ሰላም ነው እንዴት ዋልክ ምን ብለው አልክ ሰላም ነው ወይ ሰላም ደናልክ ሰላም ነው አለ እንዴና አለን እቺ ለመብላት ነው ሳምንቱ ሙሉ ምትደነፋው እስቲ ተቀመጠን ብንነጋገር አይሻልም ተቀመጥንም ቆመንም ያው ተንሱ እንዴት አለው ሰላም ቤተሰብ ሁሉ ሰላም አስተማማኝ አለ አሲድ አለ አሲድ ኖ በረኪና ይሻላል ተው አችለው እሺ አላስተዋወቃችሁም እናንተን ምን ብያስተዋወቅ ለሰረስ በቃለ ቼሪ ደረጀ ኃይሌ ምርጥ ኮሜዲያን ዛሬ ገና ተሳሳተ በማይችለው ነገር ገባ አረ ማን የሚያሸንፍ ይመስላል ያደኩበት ነው እኔ ከጃኑ ሆይ ጋር አብረን ነበር ይሄን እየበላው ነው ያደኩት እና ብዙም የሚከብደን አይመስለኝም አይከብደኝም እሺ መለኛ በውትድርና ብዙ ጊዜ እንጀራውን ለመብላት በርካታ ቀሪ አብረን እንበላለን ማሳ ላይ ነው ያደኩት እኔ 3-4 አመት ምን ያቀሊ ከተማ ልጅ የቃጠሎ ፍልሚያ 5 ደረጃዎች አሉት የመጀመሪያው ላይ አንድ አጥንት እየነከርን እንበላለን ከዛ ሁለተኛው እንደዛው ሶስተኛው ላይ 2 አጥንት እየዛቀን እንበላለን እኔ የማቀጣጠያ ጥያቄዎች ከጀርባ ጠይቃቸዋለሁ ማቀጣጠያ ስትል ይሄ በቃ ነው ፍንሮም ያቃጥላል እንጂ ደግሞ ከዚህ ነው የሚጀምረው ከዚህ አረንጓዴው እኔና እሱ ከዚህ ብንጀምር ለመጀመሪያ ጊዜ ህጉን ማክበር አለበት ይሄ የሚያሳየው የፍራቻው ጥግ አይደለም ውድድሩን ከ5ኛው ደረጃ ድረስ የደረሰ የ50,000 ብር ተሸላሚ ይሆናል እኩል ከጨረሳችሁ 25,000 ብር ተካፈላላችሁ አምሳውን እኔ ነኝ የምወስድ ማን ይጀምር እንዴ በሞያም ቀድሞ ጀመረው እሱ ለጅላዬ ማን ይበልጣል እንዴ ስንተው አዲስ አበባን በ5 አመት ይበልጣታል ይሁን ሲጀምር ደስ ይለኛል ልጅ ጀምር እያለ ነው አዎ እሺ አከብረዋለሁ ትንሽ ዛቅ አዎ ስንት ትሬኒንግ ያደረገ ሰው ማታ ተዘጋጅቶ ነበር በስማ አይደረጀ አይሰበቲ ዳሪ እታለቃሪያ እታለ አቃተለም አዎ እንደሱ እየነከረን ዛቃር ዳሪ ምን ያስቃል ካሪያ ይኖርንበት ቆል ምን ያስቃል እንደዚህ አይነት ምግብና እንደዚህ አይነት አካባቢ ላይ የሚያስቀኝ ነገር የለም ምንም ያስቀኝ ነገር የለም እንደዚህ አይነት ጦር ግንባር በለው ቀጥላ እኔ ብዙ ጊዜ የሚጥሚጣው አይደለም የሚከብደኝ ስጋው ግን እንደፈራሁት አይደለም ትንሽ መሆናቸው ደስ ብሎኛል በህይወት አልቦኛ ያቅ እኔ አላባ ትንሽ ግን ፍራቻ ምናምን ማለት ወይ ታሪክ ዛቅ ወይ ቃሪያ በእውነት ያበረታታችኝ ድርሹ ናት ቀላል የሀገራችን ምግብ ነው ምናምን ብላ ድርሹ አይዞሽ እንደማሽ ቶሎ ባክል ብላበት በላ አንተ ቀጥል ዝም ቀጥል የሚበላው አይደል በቃ የመሽመን ነው ተሽሞን እኔ ያለቦኝ ያቀም እንግዲህ እስከዛሬ ኳስ ጫው እንታያለን ወይኔ አስረስ አዙ አይ ሙሉ ላይ አይበል ትንሽ አየው ለመዛቅ ነበረበት እሺ መዛቅ ነበረበት ማን እየመራ እንደሆነ እንግዲህ ህዝብም እያየን ስጋው እስኪያልቅ ድረስ ሁለተኛ እንዝቅ ነበር ህጉን አክብርሽ ዛሬ ነው እንደየጌታዬ ስንት ግን ነግረን ያልገባ ሰው በቃሪያ አንተ አይኑ ፈጠጠ እኔን አልፎ ቤተሰቤን ሁሉ ያያየን አስረስ ምን ያስቃል ኑሮ ያስቀኛል ለዚህ ሁለተኛው ማን ይጀምር አሁን ደግሞ ታላቅ ምን እኔ እንደዚህ አይነት 3-2 ነበር የመሰለኝ ከቤቴ ሰውጣ እቺና እቺ ነበር የመሰለው ገና እዚህ ስራ አለ 9 አለ እዚህ ስራ ወፊያ ቆመች አንገስዬ ወፊያ ቆመች እዛ ላይ አድርገው በደምብ አሁን መዛቅ እንዝቃለን አዛዛቅህ ግን ደስ አይልም ይሄው ኮዛኩ ሰላም አሁን ደስ በሌላ ጉርሳ አሁን በላው አላ እንደዚህ ነው መጥቶ ቀስ እያልክ ነው የምትበላው ባንዴ ግጥም አድርጎ አይደለም
እንደ ከቻልኩ ምን አገባኝ የቤት ቢሆን ቀስ እያልክ እና ምናምን ትላለህ። ታዲያ አሁን እንዴ ስላልከፈልክበት ትላለህ። አይዞህ ግምት ባንዴ አይደለም። አሁን ቤት እንደዚህ ትበላለህ አይደለም እንዴ? ምን ነክቶታል ይሄ? ሁለተኛ እንዝቅ ነው። በፍጹም ጉን እያከበረ አይደለም። በመለከት ጀመርክ። ወይኔ እኔ ምላሴን ይክዳኝ። እንዝቃለን። ምን አገባ? ወይኔ ላብ ኃይሌ ገብረስላሴ እንደዚህ አላለሙ። አየው ከላይ ከዚህ ከጀርባው ጀምሮ እንትን በለው እንደሱ ይሁንለት በቃ። አይዞህ። ከተደወለላችሁ በኋላ ዝግጅት እንዴት ነበር? ትላንት አሁን የ120 ብር ቃሪያ ገዝቶ በጣም ነበር እሱን እየበላ የነበረው። ከልጅ ጋር ታወዳድሩኝ። ጨጓራ ዞ ሳምንት ሙሉ ጨጓራው እንደዚህ የዘፈሰፈ እንደዚህ አይነት ነገር ይሄ መሰለኝ ከነገራችሁት ቀን ጀምሮ እያለቀሰ እንዲሁ እድሜውን ይደውልልኛል፣ ድረስልኝ ይለኛል፣ እደርስለታለሁ። እንዳለቀሰ ሳምንቱን እዚህ ጋር ደረስን። እድሮች አንዳንድ ኑዛዜ ምናምን ወስደውለታል። አሁን ይኸውልህ እዚህኛው ጋር ድፍት ነው የሚለው ስለማውቀው ነው። የትኛው ጋር ድፍት? በርበሬ የምትሸጥ ሴት ሲጨብጥ ነው ገና በቃ ላበላብ ነው። ኧረ በልኩ ዛቅ 50 ብላችሁ በጣም ጥሩም ባለው ሊመስላችሁ ያልበላ ምን ቀስ ያልኩ ነው። ዋው ባለፈው አጥዛቅ ንብ ነድፎ ነበረ። አዎ ለንብ ነው እንደዚህ ያበጥከው። እባብ ቢነድፍ ምን ልትሆን ነበር? እንደዚህ አይደል ልምቡጥ አይተናል ወይ ታሪክ? ንቧ ግን ሴት ናት እንዴ? ከንፈር ላይ መጣች። አጥቅስ እንጂ እንደምን ነካ 50 ደስ ይበለው። ፕሮግራም ጠርቶ አክብሮን ጠርቶ በደንብ ጋጥ አድርግለት ደስ ይበለው አይደለም? ይቻል በማንካ ደግሞ እንዲቆንጠር ያረካ። ዝግጅት እንዴት ነበር? በጣም ጥሩ። እዚህ ከመምጣት በጣም ጥሩ ነው። እንግዲህ ቃጠሎን አይተነዋል፣ እናውቀዋለን። ስንቱንም አቃጥለን ኖረናል። ከጉራጌ ሀገር ቡላ ሲያስልክ ይከረሙ ሰው ማለት ቁርስ ቡላ፣ ማታ ቡላ፣ ምሳ ቡላ፣ ክትፎ ቤት ለመናገር ፕሮግራሙ ተደውሎ ሲናገረን ገባንና ስናይ እዚህ ጋር እንደነበሩት እንግዶችና እንዳቀራረባቸው ያስፈራ ነበር። በእውነት እያቃጠላችሁ አይደለም? ለኮ ከዚህ ጀምሮ አይልበኝም። ከከበዳችሁ ወተት መጠጣት ይቻላል። በጣም ይሸነፋል። የጠጣ ሰው ተሸነፈ። ለምን አመጣችሁት? መጀመሪያ ለምን አመጣችሁት? ኮት ያቀጨው እዚሁ ጠጣው። አንተ ተሸነፍኩ እኮ አንተ። ጠጣው፣ ሁለቱንም ጠጣ። ልጠጣው በቃ እሱ ኮት ነገረኩ። ይሄ ምንም አይደለም ያደግንበት ነው አለ ጓደኛዬ፣ አብሮ አደጌ። አልሆነልህ አለኝ አስረስ፣ አንተም ጥሎ መግባት አስረስ፣ አልሆነልኝ አለኝ አስረስ። እንደዛ ነው ማለት ነው። እዚህ ድረስ አይደርስም። ስለዚህ መንገዱ ረዘም ወደዚህ ስመጣ ደርዬ ተዋስረስ አሳያል። ጀግንነት ስቱዲዮ ውጭ ያሉ ሰዎች ድብድብ ያለ ነው የሚመስላቸው። እንደዚህ ድብድብ ነው።